ወራህመቱላሂ ወበረካቱ የሙአዝ ዩቱብ ተከታዮች በሙሉ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ ውዶችዬ። ብሎግ 3 ክፍል 3 ብሎግ በመዳብ ቤት እንደቀጠለ ነው። ያው እንደምታዩኝ ጥግረራ ላይ ነኝ። ሞክኒሳ እዚህ ጋር አለች እና ግቢያችን ያው ከብዙ በጥቂቱ አሳይቻችኋለሁ። ማሻአላ ተባረከ ረህማን በጣም ነው የሚያምረው፣ በጣም ነው የሚያምረው። ግሪን አረንጓዴ በቃ የሆነ ሰላም አለውና አሁን ደግሞ ከአስር በኋላ ጥግረራ ላይ ነኝ ትላላችሁ። ጠዋት ምናምን ጽዳት ካጸዳሁኝ በኋላ ከአስር በኋላ ግቢ ምናምን ነው እንትን የምለው። እንደምታዩት ቦታው በጣም ነው የሚያምረው ግቢያችን። ግን ይሄ እንትኑ ፀሐይ እና ንፋስ በሚሆንበት ሰዓት በጣም ነው የሚያስቸግረው። በጣም እንትን ይላል ይረግፋል ምናምን እና የግድ እሱም እንትን ማለት አለብኝ። ትንሽ አስቸጋሪ ነው። ቢሆንም ግን ኢንሻአላህ ነገ የተሻለ ነገር ለማድረግ ዛሬ ላይ መስራት አለብን። የመዳድ ቅመሞች በያላችሁበት ጠንክሩ፣ በርቱ፣ ተስፋ እንዳትቆርጡ። ነገ ሌላ ቀን ነው። ወላይ ነው የምላችሁ፣ ነገ ሌላ ቀን ነው። የታገሰች ህይወት ምን ጊዜም የደስታ ባለቤት ናት። ማሰብ ያለባችሁ ነገር የዛሬዋን ጨለማ ሳይሆን የነገዋን ጭላንጭል ተስፋ እያሰባችሁ ጉዞ ወደፊት። የመዳብ ቅመሞች፣ የኔ ልዩዎች፣ የኔ እንቁዎች፣ እውነት ለመናገር እኛ ጠንካራ ጀግኖች፣ ለሌሎች ምሳሌ የምንሆን እንደ ሻማ ብርሃን የምትሰጠው ለራሷ እየቀለጠች ነው። ስለዚህ ሻማ እኛን ትወክለናለች፣ የመዳብ ቅመሞችን ማለት ነው። እኛም ደግሞ እንደ ሻማ እየቀለጥን ለሌሎች ነው የምንኖረው። የኔ ውዶች፣ የኔ ማሮች፣ የመዳም ቅመሞች በርቱ፣ ጠንክሩ፣ ተስፋ እንዳትቆርጡ። ነገ ሌላ ቀን ነው ኢንሻአላህ። እኛም ደግሞ ነገ የተሻለ ቀን መጥቶልን ሀሳባችን ሁሉ ተሳክቶልን በቤታችን ከልጆቻችን ጋር ከቤተሰቦቻችን ጋር የምንገናኝበት ቀን ሩቅ አይሆንም እና በፍጹም ተስፋ እንዳትቆርጡ የኔ ውዶች። ጠንካራ መሆን አለባችሁ። ምንም ነገር ቢመጣ እጅ መስጠት የለባችሁ። ምክንያቱም በቃ ማሰብ ያለባችሁ ነገር ትላንት ምን ላይ ነበራችሁ፣ ዛሬ ምን ላይ ነን። ሁሉም ነገር ያልፋል። ለኛ ብሎ ሳይሆን ለራሱ ብሎ ያልፋል። ነገ ሌላ ቀን ነው። ኢነላህ ማአሰብሪን። ስለዚህ ከሰበርን ከታገስን ለኛ ብሎ ሳይሆን ለራሱ ብሎ ያልፋል። የታገሰች ህይወት የደስታ ባለቤት ናት እና መታገስ አለብን። ትልቁ ነገር ደግሞ ጤና ሆነን መስራታችን ነው። ጤና ካለ ሁሉም ነገር አለ። እኛ እዚህ ጋር እንትን ያልነው ጤና ስለሆነ ነው። እኛ ያለንበትን ፈልጎ ያጣ ብዙ አለ፣ በጣም ብዙ። ስለዚህ ያለንበትን ነገር ማመስገን መቻል አለብን። ስናመሰግን ነው ያለንን ነገር የምናውቀው። ሁሌም ደግሞ ከፍታ ላይ ያለን ቦታ ያለን ሰው ብቻ አንይ። ሁሌም የምመክራችሁ ነገር የምነግራችሁ ነገር የመዳም ቅመሞች የበላችሁን ሳይሆን የበታቻችሁን ነው። የበታቻችሁን ስታዩ ከእናንተ የባሰ እንዳለ ስታዩ ያላችሁበትን ታመሰግናላችሁና የኔ ውዶች፣ የኔ መዳብ ቅመሞች፣ የኔ እንቁዎች፣ የኔ ልጆች በያላችሁበት በያለንበት ሁላችንንም አላህ ያጠንክረን። ነገ ሌላ ቀን ነው። ነገ የተሻለ ቀን አምጥቶ ያሰብነውን አሳክቶ ምኞታችንን አሳክቶ ኢንሻአላህ ትላንት እዚህ ነበርን ዛሬ እዚህ ጋር ነን ብለን የምናወራበት ቀን ሩቅ አይሆንም። የኔ ውዶች ተስፋ አትቁረጡ። ለምንም ነገር እጅ መስጠት የለባችሁም። ኢንሻአላህ ነገ የተሻለ ቀን ይመጣል። አዎ ይመጣል፣ በእርግጥም ይመጣል። ትልቁ ነገር ጤናችንን ብቻ እንጠብቅ። ጤናችሁን ጠብቁ። ራሳችሁን እንዳትጎዱ። ምግብ እየበላችሁ ስሩ። ስራ ደግሞ የሚበዛባችሁ ሰዎች ተርቲብ እያደረጋችሁ ስሩ። ራሳችሁን በፍጹም እንዳትጎዱ። ማሰብ ያለባችሁ ነገር እንኳን የሰው ቤት ማለት ነው እናታችን ብትሆን ጤና ስትሆን ነው የምትወደን። ኢቭን ለልጆቻችንም ለቤተሰቦቻችንም መኖር የምንችለው ጤና ስንሆን ነው። ስለዚህ ቅድሚያ ለራሳችን መስጠት መቻል አለብን፣ በምንም ነገር ማለት ነው። ጧት ስንነሳ ቁርሳችንን በስርዓት መብላት አለብን። ምሳም እንደዛው። ስራችንን በማይጎዳ ራሳችንን በማይጎዳ መልኩ። በእርግጥ ያኔ የሰው ቤት እንደዚህ እንደፈለግነው ላይሆን ይችላል፣ ግን ራሳችንን ተርቲብ የምናስይዘው ማለት ነው። ለራሳችን ጊዜ መስጠት አለብን። ያው እኔ እንደምታዩ እንግዲህ ግቢውን አሳይቻችኋለሁኝ። በጣም ትልቅ ነው። ይሄ ከጀርባ ያለው ነው። በዚህ ዙሮ ደግሞ አለኝ ሌላና አላብዛባችሁ፣ አጠር ያለች ቪዲዮ ነው። በጣም ብዙ ስራ አለኝ። ግቢውን ዙሪያውን መጥረግ አለብኝ። ከዛ ደግሞ ያው እራት ምናምን እንትላለሁኝ። ሰዓቱን ጋር ገና ነው፣ ግን ግቢው ስለሆነ በጣም ረጅም ሰዓት ይፈጅብኛል። ሙቀት ላይ ስለሆነ ደግሞ በጣም እየሞቀኝ ነው። ሪከርድ አላብዛባችሁ እና የኔ ውዶች ጠንክሩ፣ በርቱልኝ፣ ጠንካራ ሁኑልኝ። ነገ የተሻለ ቀን ይመጣል። ነገ ኢንሻአላህ ይሄ ሁሉ ነገር አልፎ እንደዚህ ነበርን ብለን የምናወራበት ቀን
ሩቅ አይሆንም ኢንሻአላህ ቢኢዝኒላህ ተዓላ በአላህ ፍቃድ ቅርብ ነው። ግን እዛው ድረስ ጠንካራ ሆኑ፣ በርቱ። ነገ ሌላ ቀን ነው። የታገሰች ህይወት የደስታ ባለቤት ናት። ኢነላህ ማአሶብሪን ኢነ መዓል ዩስሪ ይስራ። በእርግጥም ከችግር በኋላ ደስታ አለ ኢንሻአላህ። በምንም መንገድ በምንም ሁኔታ ላይ ብትሆኑ ተስፋ እንዳትቆርጡ ባየኔ ውዶች።